ሰላም እንደምን አላችሁ? የኤቢኤም ነርሲንግ ቲቶሪያል ተከታታዮች እንደምን አላችሁ? ዛሬም ደግሞ ከባለፈው ክላስ ጋር የተያያዘ ከበርን ጋር የተያያዘ ጥያቄዎችን የተወሰኑትን እንሰራለን። እነዚህ ጥያቄዎች ለኤግዚት ኤግዛም ሆነ እንደዚሁም ደግሞ ለሲኦሲ ኤግዛም የሚጠበቁ ብዙ ጊዜ በተደጋጋሚ የሚመጡ ጥያቄዎች ናቸው እና እዚህ ላይ ትኩረትን መስጠት ያስፈልጋል። እነዚህን ጥያቄዎች አብረን በጋራ እንሰራለን። የመጀመሪያውን ጥያቄ ስንመለከት ዘ ፈርስት ፕራዮሪቲ ኢን ማኔጂንግ ሪሲቨር በርን ፔሸንት ኢዝ ይላል። ምርጫው ላይ የምንመለከታቸው 4 ምርጫዎች አሉ። የመጀመሪያው ላይ አፕላይ ቶፒካል አንቲባዮቲክ ይላል። ሁለተኛው ስታርት አይቪ አንቲባዮቲክ። ሲ ላይ ስንመለከት አሰስ ኤርዌይ ብሪዚንግ ሰርኩሌሽን ይላል። ዲ ደግሞ ከቨር ዘ ዊንድ የሚል ኦፕሽኖችን እንመለከታለን። የሚመስላችሁን ገስ አድርጉ። ፕራዮሪቲ የሚሰጠው ለየትኛው ነው የሚለውን ነገር በደንብ ትኩረት ሰጥተን ልናይ ያስፈልጋል ማለት ነው። ምናልባት ይህንን ያለፈውን ቲቶሪያል ያላያችሁ ቲቶሪያሉ በርን ራሱን የቻለ ስላለ እዛ ገብታችሁ ማየት ትችላላችሁ። ወደ መልሱ እንሄዳለን። መልሳችን ሲ ነው የሚሆነው ማለት ነው። ሲ ይሆናል። ምክንያቱም ፕራዮሪቲ የምንሰጠው አሰስ ኤርዌውን እና ብሪዚንግ እና ሰርኩሌሽንን ቼክ እናደርጋለን ማለት ነው። ስለዚህ የትኛውም በርን ላይ ትኩረት የምንሰጠው በዚህ ነገር ነው ማለት ነው። ኤክስፕላኔሽኑን ስንመለከት በርን ማኔጅመንት ፎሎውስ ኤቢሲ ፕሪንሲፕል ነው ፎሎ የሚያደርገው። ኤርዌይ ኦብስትራክሽን ፍሮም ኢንሄሌሽን ኢንጁሪ ካን ቢ ላይፍ ትሪቲንግ ስለሆነ ግድ ትኩረት የምንሰጠው ኤርዌይ ብሪዚንግ እና ሰርኩሌሽን ላይ ነው ማለት ነው። ወደ ሁለተኛው ጥያቄ እንሄዳለን። ወደ ሁለተኛው ጥያቄ ስንመጣ እንደዚህ ይላል በርን ዛት ኢዝ ፔንፉል ኤንድ አፒር ዋይት ኦር ቻርጅድ ኢዝ ክላሲፋይድ አስ ይላል። ከበርን ታይፖች ናቸው። በርን እንግዲህ ቤዝድ ኦን ዴብዛቸው ከፋፍለን አይተናል እና እዚች ጋር አፒሪያንሱን ገልጿል። አፒሪያንሱ ምንድን ነው የሚሆነው? ፔንለስ ነው። እንደገና ደግሞ ዋይት የሆነ ስኪን ማለት ወንዱ ላይ ዋይት የሆነ ነገር እንመለከታለን እና ይሄኛው የትኛው ዲግሪ በርን እንደሆነ ነው የሚጠይቀን። እነዚህ ፔንለስ እንደገና ዋይት እና ቻርድ የሆነው ነገር የምንመለከተው ሰርድ ዲግሪ በርን ላይ ነው ማለት ነው። ስለዚህ አንሰር ሲ ይሆናል ማለት ነው። ሰርድ ዲግሪ ላይ እንመለከታለን። ኤክስፕላኔሽኑን ስንመለከት ፉል ቲክነስ በርን ዲስትሮይ ነርቭ ኢንዲንግ ነርቭ ኢንዲንግ ድረስ ስለሚሄድ ፔንለስ ነው ማለት ነው። ስለዚህ ፔንለስ ሰንተር እንለዋለን። ስለዚህ ሰርድ ዲግሪ በርን ይሆናል ማለት ነው። ስለዚህ በደንብ እቺን ነገር ትኩረት ሰጥታችሁ ልትይዙ ያስፈልጋል። ሰርድ ዲግሪ ላይ ስትመጡ ፔንለስ ነው። ምክንያቱም ሶስቱንም የስኪን ፓርታችንን አታክ ስለሚያደርግ ከዛም አልፎ ነርቭ ኢንዲንግ ድረስ ስለሚደርስ ፔንለስ ነው ማለት ነው። ሶስተኛ ጥያቄ ላይ ስንመጣ which burn typically present with blister ይላል። አሁንም ይሄኛውም ከአሁኑ ጋር ተመሳሳይ ነው። የትኛው ታይፕ ኦፍ ዊንድ ነው ብሊስተር ፎርም የሚያደርገው ይላል። ኤ ላይ ፈርስት ዲግሪ፣ ቢ ሰከንድ ዲግሪ፣ ሲ ሰርድ ዲግሪ፣ ዲ ላይ ፎርዝ ዲግሪ ይላል። ብሊስተርን ሁል ጊዜ ሰስፔክት የምናደርገው ሰከንድ ዲግሪ በርን ላይ ነው ማለት ነው። ስለዚህ መልሳችን ሰከንድ ዲግሪ በርን ይሆናል ማለት ነው። ኤክስፕላኔሽኑ ስንመለከት ፓራይታል ቲክነስ ወይም ደግሞ ሰከንድ ዲግሪ በርን የምንለው አፌክት የሚያደርገው ብዙ ጊዜ ኢፒደር ደርምስ እና ሁለቱን ያጠቃል። ዘን በሁለቱን በማጥቃቱ ብሊስተር ፎርሜሽን ይኖራል ማለት ነው። ስለዚህ ብሊስተርን የምንጠብቀው ሰከንድ ዲግሪ በርን ላይ ነው ማለት ነው። ወደ አራተኛው ጥያቄ ስንመጣ ዘ ሩል ኦፍ ናይን ኢዝ ዩዝድ ቱ ይላል። ሩል ኦፍ ናይንን ለምንድን ነው የምንጠቀመው ይላል። ቅድም እንዳልኳችሁ ባለፈው በርንን በደንብ ስታነቡ ስለ ሩል ኦፍ ናይን እዛ ላይ ታገኛላችሁ። ያንን ክላስ ወደኋላ ደጋግማችሁ ማየት ትችላላችሁ። ስለዚህ ዲተርማይን በርን ዴፕዝ ይላል። ሲ ካልኩሌት ድራግ ዶዝ ይላል። ሲ ኤስቲሜት ቶታል ቦዲ ሰርፌስ ኤሪያ በርንድ፣ ዲ ደግሞ ፕሪቨንት ኢንፌክሽን ይላል። ስለዚህ ሩል ኦፍ ናይንን የምንጠቀመው ለምንድን ነው ማለት ነው? እዚች ጋር እንደምንመለከተው ኤስቲሜት ቶታል በርን ሰርፌስ ኤሪያውን ለማወቅ ነው የምንጠቀመው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ኤክስፕላኔሽኑ ስንመለከት ኤስቲሜት ቶታል ቦዲ ሰርፌስ ኤሪያ ቱ ጋይድ ፍሉድ ቴራፒውን ለመስጠት የግድ ቶታል ቦዲ ሰርፌስ ኤሪያውን መስራት ያስፈልገናል እና ይህንን ደግሞ የምንጠቀመው በዚህ በሩል ኦፍ ናይን ነው ማለት ነው። እሺ ለቻናሉ እንግዲህ አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ለሌሎች እንድታደርሱ ኮፒ ሼር በማድረግ ኮሜንት በማድረግ ለሌሎች እንድታደርሱ እንላለን። ወደ ጥያቄው ስንመለስ አምስተኛው ጥያቄ ላይ ስንመጣ ዩዚንግ ፓርክላንድ ፎርሙላ ሃው ማች ፍሉድ ኢዝ ኒድድ
ኢን ፈርስት 8 hour ፎር 15 kg patient with 20% of burn ይላል። አሁን አራተኛው ጥያቄ ላይ እንዳየነው ፓርክላንድ ፎርሙላን በመጠቀም የሚሰራ ጥያቄ ነው ማለት ነው። እና እዚች ጋር መረጃዎች ተሰጥተውናል። ፔሸንታችን 20 ኪሎ ግራም ነው። እንደገና ደግሞ ከቶታል ቦዲ ሰርፌስ ኤሪያው በርን የሆነ 20% ነው። ለዚህ ሰውዬ በመጀመሪያው 8 ሰዓት ውስጥ ምን ያህል ፍሉድ እንሰጣለን የሚል ነው ጥያቄያችን። ፎርሙላውን ቀጥታ ማስታወስ ይኖርብናል ማለት ነው። እዚህ ጋር ፎርሙላውን ማስታወስ ይኖርብናል። ፎርሙላችን ምንድን ነው የሚለው 4 ታይምስ ቶታል ቦዲ ሰርፌስ ኤሪያ ታይምስ ኬጂ ነው የተሰጠን ፔሸንት ኬጂ ከሱ ጋር ታይምስ ይደረግና የሚመጣልንን ደምረን የምናገኘውን የፍሉድ መጠን ለሁለት ከፍለን በመጀመሪያው ሰዓት እንሰጣለን። ቀጥሎ ያለውን በሚቀጥለው ሰከንድ ስቴፑን በ6 ሰዓት ውስጥ እንሰጣለን ማለት ነው። ስለዚህ የተሰጠንን ካልኩሌሽን የተሰጠኑ ኢንፎርሜሽኖች አስገብተን ካልኩሌት ስናደርግ 4000 ኤምኤል ያክል ይመጣል። ይህ 4000 ኤምኤል እንግዲህ በ24 ሃወር የሚሰጥ ነው። የመጀመሪያው አፉ ደግሞ የምንሰጠው በ8 ሰዓት ነው። ጥያቄያችንን በ8 ሰዓት ለዚህ ፔሸንት ምን ያህል ትሰጣላችሁ የሚል ነው። ስለዚህ የ4000 ግማሹን ስንሰጥ 2000 ኤምኤል ይሆናል ማለት ነው። ስለዚህ 2000 ኤምኤል ኦፕሽናችን ቢ ላይ ነው ያለው። አንሰሩ ቢ ይሆናል ማለት ነው። ስለዚህ ፎርሙላውን ሁል ጊዜ ማስታወስ ያስፈልጋል። በሱ በተጨማሪ ደግሞ ለመጀመሪያው 8 ሰዓት የምንሰጠው የፍሉዱን ግማሽ ነው። ቀጥሎ ያለውን ግማሽ በ16 ሰዓት ውስጥ ስለምንሰጥ ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ደጋግማችሁ በመስራት እንግዲህ ይህንን በደንብ መያዝ ትችላላችሁ። ወደ 6ኛው ጥያቄ ስንሄድ ዘ ሞስት ኮመን ኮዝ ኦፍ ዴዝ ኢን በርን ፔሸንት አፍተር 48 ሃወር ኢዝ ይላል። ብዙ ጊዜ ከ48 ሰዓት በኋላ በበርን የተጠቃ ሰው ለሞት የሚዳርገው ኮዝ ምንድን ነው የሚለው እና ብዙ ጊዜ ከ40 ሰዓት በኋላ ምንድን ነው ለዴዝ የሚያጋልጠው ነው ጥያቄው። ኤ ላይ ሃይፖቮሉሚያ ይላል። ቢ ካርዲያክ አሬስት፣ ሲ ኢንፌክሽን፣ ዲ ላይ ደግሞ ሬስፓራቶሪ ፌሊየር ይላል። እና ብዙ ጊዜ ከ48 ሰዓት በኋላ ሞት እንዲከሰት የሚያደርገው ብዙ ጊዜ ኢንፌክሽን ነው ማለት ነው። መልሳችን ሲ ይሆናል። ኢንፌክሽን ነው ብዙ ጊዜ ለሞት የሚያደርገው። ምክንያቱም ሎስ ኦፍ ስኪን በረር ስለሚኖር ሴፕሲስ ወይም ደግሞ ኢንፌክሽን ዴቨሎፕ የማድረግ ቻንሳቸው በጣም ከፍተኛ ስለሆነ ከ48 ሰዓት በኋላ ዴዛፕን ሊያደርግ የሚችለው ኢንኬዝ ኦፍ ኢንፌክሽን ነው ማለት ነው። ስለዚህ ኢንፌክሽን ላይ በደንብ መስራት ያስፈልጋል ማለት ነው። ወደ 7ኛው ጥያቄ ስንመጣ አዲኬት ዩሪን አውትፑት አዳልት በርን ፔሸንት ኢዝ ይላል። አሰስ በምናደርግበት ጊዜ ፔሸንታችንን ዩሪን አውትፑቱን አሰስ እናደርጋለን። ባለፈው እንደተነጋገር ነው በጣም ትኩረት ሰጥተን ቼክ ከምናደርጋቸው ነገሮች አንዱ ዩሪን አውትፑት ነው ማለት ነው። ስለዚህ በሰዓት ፐር ኬጂ ፐር አወር ምን ያህል እንደሆነ አዳልት ላይ ቼክ ማድረግ ያስፈልጋል እና ኮመን ነው 0.5 ኤምኤል ነው የሚሆነው ፐር ኬጂ ማለት ነው። በአንድ ሰዓት ውስጥ ይሄን ያክል ጊዜ ነው የሚሆነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ኮመን ስለሆነ በደንብ መያዝ ያስፈልጋል ማለት ነው። ኢንዲኬት አዲኬት ፐርፊውዥን ኤንድ ፍሉይድ ሪፕሌስመንት በትክክል እየተደረገለት መሆኑን የምናውቀው ይህንን ካልኩሌት በማድረግ ወይ ደግሞ ይህንን ፎሎአፕ በማድረግ ነው ማለት ነው። 8ኛ ጥያቄ ላይ ስንመጣ ኤሌክትሪካል በርን ሪኳየር ክሎዝ ሞኒተሪንግ ኦፍ ዳሽ ይላል። በርን ታይፖች ላይ በርን እንግዲህ በተለያየ ምክንያት አፕል ሊያደርግ ይችላል። ኤሌክትሪካል ደግሞ ከነዛ አፕል ከሚያደርግባቸው መንገዶች አንዱ ነው እና ኤሌክትሪካል በርን በሚፈጠርበት ጊዜ በቅርበት በደንብ ሞኒተር የምናደርገው ምናቸውን ነው ይላል። ኤ ብለድ ሹገር፣ ቢ ካርዲያክ ሪትም፣ ሲ ሊቨር ኢንዛይም፣ ዲ ላይ ስንመጣ ደግሞ ሄሞግሎቢን ይላል። ብዙ ጊዜ ኤሌክትሪካል በርን ደግሞ ዲፕ ስለሚገባ ከካርዲያክ ሪትም ጋር ያለውን ነገር ከእርት ጋር ያለውን ነገር ብዙ ጊዜ አፌክት ስለሚያደርግ ክሎዝሊ ሞኒተር የምናደርገው ካርዲያክ ሪትማቸውን ነው ማለት ነው። ስለዚህ አንሰር ሹድ ቢ ቢ ይሆናል ማለት ነው። ካርዲያክ አረስት ይሆናል ማለት ነው። ኤሌክትሪካል ኤክስፕላኔሽኑ ስንመለከት ኤሌክትሪካል ኢንጁሪ ኮዝ ኦፍ ዋት አሪቴሚያሲስ ብዙ ጊዜ ዴቨሎፕ ስለሚያደርጉ ያንን ክሎዝሊ ሞኒተር እናደርጋለን ማለት ነው። ስለዚህ በርኖቹ በተፈጠረበት ምክንያት ትኩረት የምንሰጥባቸው ቦታዎችም የተለያዩ ናቸው ማለት ነው። 9ኛ ጥያቄ ላይ ስንመጣ ሱፐርፊሻል ኦር ፈርስት ዲግሪ በርን የምንለው አፌክትስ ይላል። ኤ ኤፒደርሚስ ኦንሊ፣ ቢ ደርሚስ ኦንሊ፣ ሲ መስል፣ ዲ ደግሞ ቦን ይላል ማለት ነው። ስለዚህ ፈርስት ዲግሪ በርን ብዙ ጊዜ አፌክት የሚያደርገው ምንን ነው የሚለው ጥያቄው እና ኤፒደርሚስ ኦንሊ ነው ማለት ነው። ብዙ ጊዜ ኤፒደርሚስን ነው አፌክት የሚያደርገው። ኤክስፕላኔሽኑን ስንመለከት አንሰር ሹድ ቢ ኤ ይሆናል። ኤክስፕላኔሽኑን ስንመለከት ሬድነስ ይኖረዋል፣ ፔንፉል
እንደገና ደግሞ ብሊስተር እዚህ ጋር አንመለከትም ማለት ነው። እንደ ምሳሌነት ማይልድ የሆነ ሳንበርን ምሳሌ መሆን ይችላል ለዚህ ማለት ነው። አስረኛው ጥያቄ ላይ ስንመጣ which of the following burn require referral to a burn center። አሁን እዚህ ጋር እንግዲህ እንመለከተው በጣም በርኑ ከፍ ያለ ነው። ሪፈራል ያስፈልገዋል። ባለንበት ሄልዝ ሰንተር ላይ መስራት አንችልም። ክሪቲካል ስለሆነ የግድ በሆስፒታል መሰራት ስለሚኖር ሪፈር የሚፈልገው የትኛው በርን ነው ይላል። ኤ ላይ ስንመለከት 5 ዲግሪ ሱፐርፊሻል በርን፣ ቢ 8% በርን ኦን አርም፣ ሲ 25% በርን ኢን አዳልት፣ ዲ ይልና ደግሞ ማይልድ ሳን በርን ይላል። ብዙ የበርን አፌክት የሚያደርገውን ፐርሰንት ስንከፋፍል ባለፈው ክፍለ ጊዜያችን ላይ ከፋፍለን አይተናል። ከ5% ጀምሮ እስከ 10%፣ ከ10 እስከ 20፣ ከ20 ደግሞ እስከ 25 የሚል አይተናል። እና እዚህ ጋር ስንመለከት በጣም ቁጥሩ ከፍ ያለውና ብዙ የሰውነት ክፍል የተጎዳው የትኛው ነው ማለት ነው? 25% በርን አዳልት ነው ከፍተኛ ነው ማለት ነው። ስለዚህ ይሄ ሪፈራል የሚያስፈልገው ኬዝ ነው ማለት ነው። ስለዚህ ዛንሰር ሹድ ቢ ሲ ይሆናል ማለት ነው። እና ኤክስፕላኔሽኑን ስንመለከት 20% ቶታል ቦዲ ሰርፌስ ኤሪያ ኢን አዳልት ሲቨር በርን ነው። ይሄ እንደው 25% ከዛ ከፍ ያለ ነው ማለት ነው። እና ብዙ ጊዜ 20% አዳልት ላይ በጣም ሲቨር በርን የምንለው ነው ማለት ነው። ስለዚህ የትኛውን ከ20% በላይ የሆኑ በርኖች ሪፈር ይደረጋሉ፣ ሪፈር ማድረግ ያስፈልጋል ማለት ነው። ስለ በርን ስታነሱ በጣም ትኩረት መስጠት ያለባችሁ ፖይንቶች አሉ። ቬሪ ኢምፖርታንት ኤግዚት፣ ለኤግዚትም ሆነ ለሲኦሲ ኤግዛማችሁ በጣም ትኩረት መስጠት ያለባችሁ ቅድም መጀመሪያ አካባቢ ባለው ጥያቄ ላይ እንዳነሳ ነው ኤቢሲ ኢዝ ፍሪኩዌንሲ ፕሮፐርቲ ነው። ፈርስት ፕራዮሪቲ የሚሰጥ ነው። ኤቢሲ ኤርዌይ፣ ብሪዚንግ እና ሰርኩሌሽን በጣም ፈርስት ፕራዮሪቲ ሰጠን የምንሰራው ነገር ነው። እነርሱም ደግሞ ጥያቄዎችን ሲያነሱ በተደጋጋሚ ከዚህ ጋር በተያያዘ ነው የሚያወጡት እና እነዚህ ኤርዌይ፣ ብሪዚንግ እና ሰርኩሌሽን ላይ በጣም ትኩረት ሰጣችሁ እዛ ጋር መያዝ ያለባቸውን ነገሮች ልትይዙ ያስፈልጋል ማለት ነው። እንደገና ደግሞ ሰርድ ዲግሪ በርን መርሳት የሌለባችሁ ነገር ፔንለስ ነው። ቅድም ጥያቄው ላይ እንዳነሳ ነው ሰርድ ዲግሪ በርን ዲፕ ስለሚገባ ስኪን ሌየሮችን አልፎ እስከ ሶስተኛው ውስጥ ድረስ በመሄድ ነርቭ ኢንዲንግ ድረስ ስለሚሄድ ፔንለስ ነው። ስለዚህ ሰርድ ዲግሪ ፔንለስ መሆኑን እንዳትረሱ ማለት ነው። እንደገና ደግሞ ፓርክላንድ ፎርሙላን በተመለከተ ቅድም አንድ ጥያቄ ለምሳሌ ሰርተናል። ፓርክላንድ ፎርሙላን በጣም መርሳት የለባችሁ ማለት ነው። ካልኩሌሽንን ለመስራት የምንጠቀመው እሱን ስለሆነ ማለት ነው። ሌላው ደግሞ በርን ላይ ኢንፌክሽን በጣም የሚታወቅ ሜጀር ኮምፕሊኬሽን እንደሆነ ማወቅ አለባችሁ ማለት ነው። እና ኢንፌክሽን በጣም በርን ላይ ሀፕን ያደርጋል ብዙ ጊዜ ማለት ነው። እንደገና ዩሪን አውትፑት ሞኒተሪንግ በጣም ኢሴንሻል ነው። ይህንንም መርሳት የለባችሁም። ዩሪን አውትፑት በጣም ትኩረት ሰተን ሞኒተር ማድረግ ያስፈልጋል እና እነዚህን ነገሮች በደንብ ትኩረት ሰተን ልንይዝ ያስፈልጋል ማለት ነው። ስለዚህ ለዛሬ ያሉን ጥያቄዎች ይህንን ይመስላሉ። በሌላ ጊዜ እንግዲህ በሌላ ቶፒክ ያሉ የኤግዚትም ሆነ ሲኦሲ ጥያቄዎችን አብረን የምንሰራ ይሆናል። ስለነበረን ጊዜ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ላይክ፣ ኮሜንት በማድረግ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ እንድታደርሱ እንላለን። በሉ ባይ